ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት አደራችሁ? ዛሬ በጣም ቀላል የሆነ ነገር እና ለእናንተ ይጠቅማል ብዬ ያሰብኳትና ያዘጋጀኋት ነገር አለች ማለት ነው። እሷን ሼር አድርጋችኋለሁ። ብዙዎቻችን ብዙን ጊዜ እንዲደመጥልን እንዲሰማብን የማንፈልገው አውዲዮ እንዲሁም ደግሞ እንዲታይብን የማንፈልገው ቪዲዮ ሲኖር በአፕሊኬሽን ወይም ደግሞ ካልኩሌተር በሆነ አፕሊኬሽን ነው ሂድን የምናደርገው የምንደብቀው ማለት ነው። ዛሬ ግን እሱን በተለምዶ ትተን ሌላ አዲስ ነገር እዛው ከፋይላችን ውስጥ ስናመጣ አዲስ የማሳያችሁ ነገር ይኖራል ማለት ነው። መጀመሪያ ፋይላችን ውስጥ እንገባለን ማለት ነው። ከዛ ፋይላችን ውስጥ ከገባን በኋላ አፍተር ዛት ቪዲዮ የሚለው ጋር እንገባለን። ቪዲዮ የሚለው ጋር ከገባን በኋላ ለምሳሌ ብዙን ጊዜ ቪዲዮ የሚሰራው በኤምፒ4 ነው ወይም ደግሞ አውዲዮ የሚሰራው ደግሞ በኤምፒ3 ነው ማለት ነው። ለምሳሌ እኔ እንዲታይብኝ የማልፈልገውን ቪዲዮ አለ ብዬ ባስብ እዚህ ጋር ሪኔሙን ጋር በመግባት ክሊክ አድርገን ሪኔሙ መጨረሻ ላይ ኤምፒ4 ይላል ማለት ነው። ከዛ ኤምፒ4 የሚለውን መጨረሻዋን ብቻ ቪዲዮ የሚሰራው በኤምፒ4 ስለሆነ መጨረሻዋን ወደ አውዲዮ ከፈለግነ ኤምፒ3 በማድረግ እንዲሁም ደግሞ እንዲታይብኝ ወይ ካልፈለግነ ደግሞ ፒዲኤፍ የምትሏን በመጻፍ በመጨረሻ ላይ እሷን ብቻ ኦኬ ብለን ሪኔም የሚለውን ሴቭ ካደረግን በኋላ ከዚህ ወጥቶ ወደ ፒዲኤፍ ወደሚለው ፋይል ጋር ይሄድልናል ማለት ነው። ከዛ ፒዲኤፍ የሚለው ጋር ስንሄድ እናገኘዋለን ማለት ነው። ዶክመንታችን ጋር ገብተን ፒዲኤፍ የሚለው ጋር ስንሄድ እናገኘዋለን። እሱ ጋር ስንነካው አይከፍትም ማለት ነው። ካኖት ኦፕን ዲስ ፋይል ይላል ማለት ነው። ኦኬ ይሄው እንደምታዩት አልከፈተም። ነገር ግን ይህን ወደ ቦታው መመለስ ከፈለግን አሁንም ደግሞ ድጋሚ ተጭነን ይዘን ሪኔም የሚለውን በመንካት ፒዲኤፍ የነበረውን ኤምፒ4 እናደርገዋለን ማለት ነው። ኤምፒ4 ስናደርገው ወደ ቦታው ተመልሶ ይገባልናል ማለት ነው። እንዲሁም ሌሎችን እነዚህ አሁንም ፒዲኤፎችን አሁንም አውዲዮዎችን ወደ ፒዲኤፍ መቀየር እንችላለን። ቪዲዮዎችንም አሁንም እንዲሁ ወደ አውዲዮ መቀየር እንችላለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። እንደዚህ አይነት ሾርት ከቶች እንዲሁም ደግሞ አዳዲስና ተጨማሪ ቪዲዮዎች እንዲደርሳችሁ ከፈለጋችሁ ቻናሌን ሰብስክራይብ በማድረግ እንዲሁም ለሌሎች ሼር በማድረግ እንድታግዙኝ ስል